እንግዲህ እንደው ሸኖ ቤት ገብቼ ነው አሁን ቀጥታ ማናገር ይሄ ናይስ ናይስ። እሺ የተፈጠረውን ነገር እስቲ ዘግቢ። ምንድን ነው የተፈጠረው? የተፈጠረው እንግዲህ እኔ የሚገርመው የምሰራው ከዚህ በፊት የምሰራው የነበረው የጀመርኩት ለዲያስፖራ ያመቻቸውት የቱሬን ትራቨል ላይክ ቪአይፒ ቱር የሚል ፕሮግራም አዘጋጀው እና ቪአይፒ ቱር ለ2 ቀን 3 ቀን ዲያስፖራ ሲመጣ ዱባይን ማሳየት ነው። እሱ ነበር የጀመርኩት እና ሌላ ፓርትነር አገኘውና ለምን ከኢትዮጵያ ሰው እያመጣሁ ነው፣ ስለዚህ ምንም ችግር የለው ከኢትዮጵያ ሰው ይዘን መተን እንዲሰራ ማድረግ እንችላለን አሳየኝ። ኦኬ ችግር የለውም። ማስታወቂያ ሰራሁና እኔ ማስታወቂያ መስራት ነው ስራዬ። ዮኒ ማስታወቂያ ስሰራ ማስታወቂያ ነው ደግሞ ገቢ ማስታወቂያ ሰራውና ልጁ በጣም አሪፍ ነው የሚሰራው ፓርትነሬ ሲያስገባቸው ስራ አይቻለሁ፣ አምጥቶ ሲቀበላቸው አይቻለሁ። ይሄ ሁሉ ስለማድረግ ኦኬ አለና ይሄን ማስታወቂያ ስሰራ በእኔ ሰው መምጣት ጀመረ። ዮኒዬ ሲጀመር እኔ አልሰጥም ቪዛ ምናምን፣ ልጁ ነው ቪዛቸውን ሰጥቷቸው ኤቭሪቴክ ያደረጋቸው እሱ ነው። ለእሱ አስተላልፋለሁ ኤቭሪቲንግ ማለት ነው። ከዛ አጋጣሚ እንደውም ይሄ ልጅ ሲመጣ ከኤርፖርት ፓርትነር አልነበረም እና እስኪ ዲጄ እርጅኝ፣ ኧረ ምን ችግር አለ ደግሞ ኤርፖርት ላይ እኮ ማንንም ሁሉንም ሰው ነው የምቀበለው፣ ሴሌብሪቲ ብቻ አይደለም የምቀበለው። ለምንድን ነው የራሴ ወገኖች አሉ፣ ችግር የለም ብዬ አክብሬ ኤርፖርት ሄጄ እሱ ብቻ አይደለም ሌላ ልጅ ነበረ ተቀበልኳቸው። ከተቀበልኳቸው በኋላ ተቀብዬ መጥቼ እንደውም ቀጥታ ወደ ካምፓኒ ነበር የምንወስዳቸው። ምሳ አብልቻቸው ችግር የለም ብዬ ምሳ በልተው ከዛ በኋላ መሄድ ያለባቸው ወደ ካምፓኒ ነው የሚሄዱት። ወደ ካምፓኒ እንዲሄዱ አደረግን። ዮኒ የትኛው እኔ ሲጀመር ማለት ነው የትኛው እንትን ነው እኔ አምጥቼ ዱባይ ላይ ጥዬ ልጁን እንትን ካምፓኒ ስራ ላይ እየሰራ ያለ 15 ቀን ሆኖታል እኮ ደሞዝ ሊቀበል 15 ቀን ሌላ ቀን የቀረው ልጅ ነው። የተባለው 250 ሺህ ብር አካባቢ ለፕሮሰስ ማድረጊያ ተቀብለዋለች ነው። አንቺ ነሽ የተቀበልሽው ወይስ ሌላ ሰው ነው? ልጁ ቢኖር ደስ ይለኛል። ብትገባ ልጁ ካለ ግባ፣ ችግር የለብኝም። ሁለታችሁን ብታወሩ። ስድባችሁን አቁሙ። በኮመንት ስድብ ምንም አታመጡ። ዋናው እንነጋገርበት። ቮይስም አለ የተነጋገርሽበት፣ ገባሽ? ቮይስ አለ፣ ተነጋግረሻል ከሱ ጋር ብዙ ነገሮች ሆኗል አይደለ? ስለዚህ ከተነጋገራችሁ ምንድን ነው አሁን የተነጋገራችሁት ላይ ችግር የተፈጠረው ምንድን ነው? ያንን ቃል እንዴት ነው ለአንቺ የላከው ለፓርትነርሽ? ያንን ገንዘቡን ሲልከው ቀጥታ የሚገባው የፓርትነሬ አካውንት ላይ ነው የሚገባው። የአንቺ ስም የለበትም? የኔ ስም የለበትም። ፓርትነሪ አካውንት ላይ ነው የሚገባው። እሱም እኮ ተመንዝሮ ነው ከዛ ትኬት ቪዛውን ሁሉ ነገር የሚጨርሰን። ጭራሽ እዚህ መጡ። እንደዛ ብለሽ ነው ግን ለእሱ የነገርሽው? በፓርትነርሽ እንደሆነ በፓርትነርሽ በኩል እንደሆነ አድርገሽ ነው ያስረዳሽው? ኦፍኮርስ ከዚህ መጥቶ ከፓርትነሬ ጋር ተዋውቋል። የሚገርም ማለት ነው ዮኒ ከፓርትነሬ ጋር ሁሉ ተገናኝቶ ስራ ሁሉ ሲያማርጥ አልፈልግም ይሄን አልሰራም ሲል ኦኬ ተብሎ ለደላላ እንደገና 1000 ድራም ተከፍሎ ሌላ ስራ ሁሉ ሲለውጥ እኮ ከኛ ጋር የነበረ እኔ የእውነት አንድ ነገር ንገር ዮኒ ልጁ በእውነት በጣም በክርስትና እምነት ውስጥ ያለ ጥሩ የኦርቶዶክስ ልጅ ነው። እንደዚህ ብሎ የሚልም አይደለም። እርግጥ ነው ብር ለማግኘት ተብሎ ወይ ደግሞ ኤክስትራ ያለበት ስራ ላይመቸው ይችላል። ካምፓኒ እንዴት ነው መንገድ ላይ የጣሉ ካምፓኒ ውስጥ እየሰራ ያለ 15 ቀን ቀርቶታል ደሞዝ ሊበላ። አይ ጋርድነት አስቀጥራለሁ ነው ያለችኝ። ያለው ነገርስ ስትመጣ ጋርድ አድርጌ አስቀጥራለሁ ብላኛለች ብሎ እሱንስ ምንድን ነው? ኦኬ እሱን እናውራ። ታፕ እያደረጋችሁ ፋሚሊ ፕሊዝ። ጋርድ ሆኖ ሊቀጠል መጣ። ልጁን ላኩለት ፕሊዝ። ልጁ ይምጣ። ዱባይ ላይ ስለተነጋገሩ ያውቃል። ዱባይ ላይ ስራ ቆሞ አይጠብቅህም። ይሄ አንተ የምታውቀው ነው። የትኛውም ሀገር ሴኪሪቲ ካል እንደመጣ የተገኘው ስራ ላይ እንደሚገባ አውርተናል። ሲጀመር ሲመጣ ገና ሲታይ ለሴኪሪቲ ቢሆን አይደለም። ለሴኪሪቲ መሆን የሚችል ሰው ካራክተርና ከውስጥ ያለው እንትን ይታወቃል። ኦኬ ሹፍርና ነው እንደውም የፈለገው ሴኪሪቲ ማረ ለመጀመሪያ የፈለገው ሹፍርና ነው። በየትኛው ሂሳብ ነው ሹፍርና የሚያገኘው? ሹፍርና እንደማያገኝ መጀመሪያው ነግሬዋለሁ።
ባለው ኦኬ፣ አይኔ ስራ ችግር የለም ባለው ስራ። ሴኪሪቲ ግን በየቀኑ እንትን ብትሉኝ ደስ ይለኛል። ያ መረጃ ያለው ሰው መጥቶ መናገር ይችላል። እኔ ችግር የለብኝም። መረጃ ያለው ሰው ያለ መረጃ ዝም ብሎ ኮመንት ላይ ያዙ ይልቀቁኝ ማለት ምንም የሚመጣው ነገር የለም። እኔ በመረጃ ያላችሁ ሰዎች ኑና አውሩ፣ ደስ ይለኛል። በቪዲዮ ነው የምትገቡት። በመረጃ ከሆነ ዝም ብሎ ተደብቆ ማውራት አልችልም። እሺ አንዴ እናስ ማን አለ እስቲ ከታች ጻፉልኝ፣ መረጃ ያለው ሰው ማን አለ? ዴቭ እሺ ቆይ አንዴ The ferocious Hot Wheels Shark Charm Transporter swallows up cars. He is so hungry. Escape from the exit ramp in the back. You can also connect to other tracks. The adventure starts with the ferocious Hot Wheels Shark Charm Transporter. Okay. እንግዲህ መረጃ ያለው ሰው ነኝ ብሎ መጥቷል። መሲ ብርጅስቶን አለሽ? መሲ ካለሽ መረጃ ካለሽ እንትን በይ። ሰላም ብያለሁ። ሰላም ሰላም ይሁን። ታዲያስ መረጃ አለ ብሮ? አዎ ቆይ እኔ ይችላል ማለት ግዴታ እሺ መሲ ካለች ላኪልኝ። አይ በመረጃ መነጋገር አለብን፣ ነገሩ መጥራት አለበት ወዲያው እና አንቺም ዝም ብለሽ ከምትሰደቢ እሱም እንትን ከሚል በመረጃ ሆኖ አንቺ ጋር ጥፋት ካለ ይቅርታ ጠይቀሽ የምታረጊውን ታረጊያለሽ። መከፈል ያለበት ይከፈላል። እሱም ደግሞ ከሆነ እሱም ጥፋተኛ ከሆነ አይ ጥፋተኛ ነኝ ብለው እሱም ይቅርታ ይጠይቃል። ልጁን አምጡታ ከቤቱ ይዤው ልምጣ እኔ። እሷ እንግዲህ ይኸው ምን እኔ ድምፄ ይሰማልኝ ታፍኛለሁ ብላለች። አናግረኝ ምንም ችግር የለም ፊት ለፊት ቀርባለሁ ብላለች። መታለች። የመጣችውን በአግባቡ መጠየቅ ሲቻል የማንም ቆሾ ቆንቦሬ ሌላ ወሬ ሰምቶ ከማውራት ከሰማችሁ በኋላ ብትሳደቡ ጥሩ ነው። የአንድ ሳይድ ይዛችሁ ያዙ ልቀቁኝ ማለት ብልግና። የአንድ ሳይድ መረጃ ብቻ ይዛችሁ አይደለም መምጣት ያለባችሁ። ከሁለቱም ይዛችሁ መጣችሁ፣ ሁለቱንም አውሩ። ያ መሲና አውርደዋል እና ይዚህ በሏል። ስለዚህ መረጃ ያላችሁ ኑና የሁለቱንም ሰምታችሁ አንዱ ቤት ስለተሰደበ ብቻ ዮኒ ቶሮንቶን እንዲህ ስታደርጉ ነበር እኮ። ዮኒ ቶሮንቶን ሌባ እያላችሁ ስሙን ስታጠፉ ነበር እኮ። ማርቆስን እኮ ሌባ እያላችሁ ስም ስታጠፉ ነበር እኮ አይደል እንዴ? ያየነው በሙሉ ውሸት ነው። ስለዚህ አስተውሉ። ይምጣ ባለመረጃው መታለች፣ ይምጣ ያውራ። እኔ ችግር የለብኝ። ስትጠራ ለምን አልመጣ? ካልፈለገች የማትፈልገው ቤት ላይ መምጣት የለባት፣ ግዴታ የለባት። የምትፈልገው ቤት እንጂ ማንም ቤት ዝም ብሎ አይካሄድም። በፍላጎት ይመስለኛል አይደል እንዴ? በፍላጎት መሰለኝ። ዝም ብሎ ማንም ስለጠራ ዝም ብላ ሄዳ የምትሄድ መሰላችሁን? ማን ከማን ይበልጣል? ያመኑበት ትክክለኛ የሚሉት ሰው ጋር ነው የሚመጡት። ያ ስለዚህ እስቲ ያለውን ልጁ ስራ ጀምሯል። ስራ እየሰራ ነበረ። እኔ አምጥቼ አልጣልኩትም። የመጣው ከእኔ አብሬ ፕሮሞት ከማደርገው ሰው ጋር ነው ውል ያለው ብላለች። ስለዚህ አይ አይደለም የሚል ከሆነ ይምጣና ይናገር እያለን ነው። ይምጣ። ደግሞ ጾመኛ ነን ብላችሁ የምትሳደቢው የኦርቶዶክስ ወንድምና እህቶች ነው እዚህ ጋር የማየው። ኦርቶዶክሶች ናችሁ በብዛት። ዮኒ ምንም ችግር